ሰላም አለይኩም ወራህመቱላሂ ወበረካቱ እንደምን አላችሁ በመላው ዓለም የምትገኙ ከምንም በላይ ደግሞ የእስልምና እምነት ተከታዮች እንግዲህ ያው በሰሞኑ በአርበኛ ዋርካው ምሬ ወዳጁ የሚመራው ዘመቻ አደማሊ በሚል በርካታ ኦፕሬሽኖች በመርሳት ከፍተኛ ድል መገኘቱ ይታወቃል። ከዚህ ጋር ተያይዞ በመካነ ሰላም ከተማ ላይ እንግዲህ ወራሪው አብይ አህመድ ስርዓትና አሽከር ሁሌም የእርስ በርስ ግጭት ለመፍጠርና ሙስሊሙን ከክርስቲያኑ ጋር ለማጣራት የሚያደርጋቸው ግጭቶች አሁንም አጠናክሮ ቀጥሎበታልና እውነት ለመናገር እንዳንድ እስልምና እምነት ተከታይ ወይም እንዳንድ አማራ ፋኖ የተደረገውን ድርጊት ያወገዝነ ነገር ግን እኛ ፋኖዎች የወጣ ነው ለአማራ ነጻነት ሙስሊም ሆነ ክርስቲያን እየታረደ እየተገደለ እየተጨፈጨፈ ስለሆነ ይሄን ስራ ተቃውመን የወጣንበት ዋነኛው ዓላማችን ይሄ ስለሆነ ፋኖ እንደዚህ ያደረገ በሚል ምክንያት ስም የማጠልሸትና የእርስ በርስ ሌላ ግጭቶችን ለመርዳት የተሰራው ስራ ፈጽሞ ከእውነት የራቀና ፋኖ በእንደዚህ አይነት ተግባር ያልተሰማራ ለሀገሩ ለአማራ ሲል የወጣ በርካታ ወንድሞቻችን የገበርንበትን ትግል እንደዚህ ማንኛውም ሰው ለፖለቲካ ቁማር ሊጫወትበት አይገባም። እንግዲህ የሞት ወንድሞቻችንን አላህ ነፍሳቸውን ለጀነት ይበልና ሁላችሁም ከፋኖ ጎን በመቆም ይሄን ወራሪ ስርዓት አብረን በጋራ እናስወግድ ለማለት ነው። መስከረም 24 2018 ሀብታሙ ይስፍነኛ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት። አመሰግናለሁ። መልካም ቀን።